ሰላም ጤና ይስጥልኝ። ዓለማችንን እያሽከረከራት ያለው ትልቁ ሞተር ምን እንደሆነ ያውቃሉ? ዛሬ የምነግራችሁ ዝም ብሎ ስለ አንድ አዲስ ቴክኖሎጂ አይደለም። ይልቁንም ከቤታችን እስከ ስራ ቦታችን ሁሉን ነገር በከፍተኛ ፍጥነት እየቀየረ ስላለው ግዙፍ ኃይል ነው። ይህውም ሰው ሰራሽ አስተውሎት ወይም ኤአይ ስለሚባለው ድንቅ ፈጠራ ነው። ለመሆኑ ይህ ኤአይ የሰው ልጅ ታሪክ ወደየት እያመራ ነው? በየማህበራዊ ሚዲያው፣ በየዜናው እንዲሁም በየመጠጥ ቤቱ ወሬ ሁሉ ኤአይ እንዲህ ሊያደርግ ነው፣ ኤአይ ስራ ሊቀማን ነው የሚሉ ወሬዎችን እንሰማለን። ግን ለመሆኑ ይህ ኤአይ የሚባል ነገር ምንድን ነው? መቼስ መጣ? በእርግጥስ በህይወታችን ውስጥ ምን እየሰራ ነው? ዛሬ በሚኖረን አጭር ቆይታ ስለዚህ አስደናቂ ቴክኖሎጂ በጥልቀት እንመለከታለን። አንድ ነገር ግን እርግጠኛ ሆኜ ልንገራችሁ፣ ስለ ኮዲንግም ሆነ ስለ ውስብስብ የኮምፒውተር ሳይንስ ምንም አይነት እውቀት እንኳን ባይኖራችሁ ከዚህ ቆይታ በኋላ ስለ ኤአይ ልክ እንደ ባለሙያ እንድትረዱት በሚያስችል ዘዴ ሰፋ ያለ ግንዛቤ እንዲኖራችሁ አድርጌ ያቀርብላችኋለሁ። መጀመሪያ ግን አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ስልካችሁን በጣት አሻራችሁ ወይም ፊንገር ፕሪንት ከፍታችኋል? ይህ እኮ ባለቤቱ ነው ብሎ የሚከፍትላችሁ የጣት አሻራችሁን መስመር ለይቶ የሚያውቀው ስልካችሁ ብቻ ሳይሆን ውስጡ ላይ ያለው ኤአይ ነው። እኛ ሳናውቀው በየቀኑ በምናደርጋቸው እንቅስቃሴዎች ሁሉ ኤአይ አብሮናል። ይሄ ሁሉ የኤአይ ስራ ነው። ኤአይ ሩቅ ያለ ተረት ወይም የሳይንስ ፊልም ሳይሆን አሁን እጃችን ላይ ያለ እውነታ ነው። በቀላል አማርኛ ኤአይ ማለት ምን መሰላችሁ? እኛ የሰው ልጆች የምናደርጋቸውን ነገሮች ለምሳሌ ማሰብን፣ ማቀድ መቻልን፣ ከአዲስ ነገር መማርንና ችግሮችን መፍታትን ማሽኖች ወይም ኮምፒውተሮች እንዲሰሩት ማድረግ ማለት ነው። ቃላቶችን ለየብቻቸው ብንነጣጠላቸው ደግሞ ይበልጥ ግልጽ ይሆንላቸዋል። አርቲፊሻል ሲባል ሰው ሰራሽ ማለት ነው። ኢንቴሊጀንስ ደግሞ ብልህነት ወይም ማስተዋል ማለት ነው። ስለዚህ ኤአይ ማለት ባጭሩ ሰው ሰራሽ ብልህነት ወይም ሰው ሰራሽ አስተውሎት ነው ማለት ነው። ኮምፒውተሮች እንደኛ እንደ ሰው እንዲያስቡና እንዲያመዛዝኑ የማድረግ ጥበብ ነው። ብዙዎቻችን ኤአይ የዛሬ 2 እና 3 ዓመት የመጣ አዲስ ነገር ይመስለናል። ግን እውነታው ከዚህ ይለያል። የኤአይ ታሪክ የጀመረው ከዛሬ 70 ዓመት በፊት በ1950ዎቹ አካባቢ ነው። በወቅቱ አላን ቱሪንግ የተባለ ታላቅ የሂሳብ ሊቅ ነበር። ለመሆኑ ማሽኖች ማሰብ ይችላሉ? የሚል ጥያቄ በ1950 ሰነዘረ። ይህ ጥያቄ ነው እንግዲህ ለዛሬው ቴክኖሎጂ መሰረት የጣለው። ከዚያም 1956 ዳርትመንት ኮንፈረንስ በተባለ ስብሰባ ላይ ሳይንቲስቶች ተሰባሰቡ። በዚያም አርቲፊሻል ኢንተለጀንስ የሚለውን ስም በይፋ አወጡት። በእነዚህ ዓመታት ኤአይ ገና በጅምር ላይ ነበር። ትልልቅ ኮምፒውተሮች ቀለል ያሉ የሂሳብ ስሌቶች ብቻ ነበር የሚሰሩት። ከዚያም 1970ዎቹ እና 80ዎቹ ዘኤአይ ዊንተር የሚባል ጊዜ መጣ። ያን የነበሩት ኮምፒውተሮች የማሰብ አቅማቸው ደካማ ስለነበረ ሰዎች ይሄ ነገር አይሆንም ብለው ተስፋ ቆረጡ። ነገር ግን 1990ዎቹ መጨረሻ ላይ አንድ አስገራሚ ነገር ተከሰተ። ዲፕ ብሉ የተባለ አይቢኤም ኮምፒውተር የዓለምን የቼዝ ሻምፒዮን ጋሪ ካስፖሮቭን አሸነፈ። ያኔ መላው ዓለም በድንጋጤ ተዋጠ። እንዴ ማሽን ሰውን ሊበልጥ ነው የሚል ፍርሃትና ጉጉት በሁሉም ዘንድ አንዣበበ። አሁን ደግሞ ወደ ዋናው ቁም ነገር እንግባ። ለመሆኑ ኤአይ እንዴት ነው የሚሰራው? ብዙ ሰው ኤአይን እንዳስማት ያየዋል። ኮምፒውተሩ በራሱ የሆነ ነገር የሚፈጥር ወይም በውስጡ አጋንንት ያለበት ይመስለዋል። ግን አይደለም። የኤአይ ምስጢሩ አንድ ነገር ነው። እሱም ዳታ ወይም መረጃ ነው። እስኪ አንድን ህፃን ልጅ እንደ ምሳሌ እንውሰድ። ህፃን ልጅ እሳትን ነክቶ ሲያቃጥለው እሳት ይለባለባል ብሎ ይማራል። በሚቀጥለው ጊዜ እሳትን ሲያዩ አይነካውም። ኤአይም ልክ እንደዚሁ ነው። በሚሊዮን የሚቆጠሩ መረጃዎችን እንሰጠዋለን። እሱም ካለፈው ስህተቱና ካየው ነገር ይማራል። ለምሳሌ አንድን ኤአይ የድመትና የውሻ ምስልን እንዲለይ ለማድረግ በሺዎች የሚቆጠሩ የድመትና የውሻ ፎቶዎችን እናሳየዋለን። ኮምፒውተሩ የእያንዳንዱን እንስሳ ጆሮ ቅርጽ፣ የአይኖቹን አቀማመጥ እና የፀጉሩን አይነት በጥቃቅን ዝርዝር ያጠናል። ይህንን ፓተርን ሪኮግኒሽን ወይም ቅርጽና ተመሳሳይነትን መለየት እንለዋለን። በመጨረሻም ከዚህ በፊት አይቶት የማያውቀውን አዲስ ፎቶ ስናሳየው ይህኛው ድመት ነው ብሎ በልበ ሙሉነት ይነግረናል። ይሄ ሂደት ነው እንግዲህ ማሽን ለርኒንግ ወይም ማሽንን ማስተማር የሚባለው። አሁን ደግሞ ስለ ኤአይ አይነቶች ጥቂት ነገር እንበል። ኤአይ በሁለት ዋና ዋና ምድቦች ይመደባል። አንደኛው ጠባብ ኤአይ ወይም ናሮው ኤአይ ይባላል። ይሄ ዛሬ ሁላችንም በየቀኑ ለተለያዩ ተግባራት የምንጠቀምበት የቴክኖሎጂ አይነት ነው። አንድን የተወሰነ ስራ ብቻ በጥራት እንዲሰራ የታሰበ ነው። ለምሳሌ የጉግል ትርጉም ወይም ጉግል ትራንስሌት ስራው መተርጎም ብቻ ነው። የቼዝ ኮምፒውተር ደግሞ ቼዝ መጫወት ብቻ ነው። እነዚህ ኤአይዎች ልክ እንደ ሰው ልጅ ሁሉንም ነገር ደርበው መስራት አይችሉም። ሁለተኛው
ጠባብ ኤአይ ወይም ጄኔራል ኤአይ ወይም ኤጂአይ ይባላል። ይሄኛው ገና ወደፊት የሚመጣ የሰውን ልጅ የማሰብ አቅም የሚተካ የቴክኖሎጂ ደረጃ ነው። ልክ እንደ ሰው ልጅ ማንኛውም አይነት እውቀት መማር የሚችል የራሱ ስሜት ያለው የሚመስልና በራሱ ውሳኔ የሚሰጥ ማሽን ማለት ነው። ሳይንቲስቶች ሌትና ቀን እየደከሙ ነው። አንዳንድ ሰዎች ሮቦቶች ዓለምን ሊቆጣጠሩ ነው ብለው የሚፈሩት ለዚህ ነው። ግን አይዟችሁ፣ አትስጉ። ገና ብዙ መንገድ ይቀረናል። በአሁኑ ሰዓት ዓለምን እያነጋገረ ወዳለው ወደ ጄኔሬቲቭ ኤአይ እንምጣ። እንደ ቻት ጂፒቲ ያሉ እንደ ሚድ ጆርኒ ያሉ አዳዲስ ጽሁፎችን፣ ቆንጆ ምስሎችንና ቪዲዮዎችን የሚፈጥሩ ማለት ነው። እስኪ አስቡት፣ በአንድ ትዕዛዝ ብቻ ወይም ፕሮምፕት ኮምፒውተሩ ግጥም እንዲጽፍላችሁ፣ አስገራሚ ስዕል እንዲሰራላችሁ ስታዙትና እሱም በሰከንዶች ውስጥ ሲያቀርብላችሁ ምን ይሰማችኋል? ይሄ አስማት ሳይሆን የቢሊዮኖች መረጃ ጥርቅም ውጤት ነው። ኤአይ ኢንተርኔት ላይ ያለውን እውቀት አበጥሮ አንብቦ ሰዎች ይሄን ቢጠይቁኝ ይሄን መልስ ብሰጥ ይሻላል ብሎ በከፍተኛ ፍጥነት ይገምታል። በሚቀጥለው ክፍላችን ደግሞ ይህ ቴክኖሎጂ በየቀኑ በምናደርገው እንቅስቃሴ ውስጥ የት ቦታ ተግባራዊ ሆኖ እንዳለ እናያለን። ምናልባት ሳታውቁት በየቀኑ እየተጠቀማችሁባቸው ያላችሁባቸውን መንገዶች ስትሰሙ በእርግጠኝነት ትገረማላችሁ። እስኪ ቆም ብላችሁ ራሳችሁን ጠይቁ። ዛሬ ስንት ጊዜ ኤአይን ተጠቅማችኋል? ምናልባት እኔ የቴክኖሎጂ ሰው አይደለሁም፣ ኤአይ አልጠቀምም የምትሉ ካላችሁ ተሳስታችኋል። ምክንያቱም ዛሬ ላይ ኤአይ ልክ እንደ አየር በዙሪያችን ተስፋፍቶ ይገኛል። ለምሳሌ ጠዋት ስትነቁ ስልካችሁን በፊታችሁ አሎክ አድርጋችኋል? ያ ኤአይ ነው። ስልካችሁ ፊታችሁን በጥንቃቄ አጥንቶ አዎ ይሄ እውነተኛው ባለቤት ነው ብሎ የሚወስነው በኤአይ አማካኝነት ነው። ወደ ሶሻል ሚዲያ ስትገቡስ ፌስቡክ፣ ቲክቶክ ወይም ዩቲዩብ ልክ እናንተ የምትወዱትንና የሚያስደስታችሁን ቪዲዮ መርጠው ፊታችሁ ድቅን ሲያደርጉላችሁ እንዴት አወቁ ብላችሁ ተገርማችሁ አታውቁም? ምስጢሩ የኤአይ አልጎሪዝም ነው። ኤአይ እናንተ የትኛው ቪዲዮ ላይ ረዘም ያለ ጊዜ እንዳሳለፋችሁ፣ የትኛውን ላይክ እንዳደረጋችሁ በንቃት ያጣል። ከዚያም ልክ እንደ ልብ ጓደኛ እናንተ ደስ የሚላችሁን ይዘት እየመረጠ ያቀርባል። ኢሜል ወይም ሜሴጅ ስትጽፉስ ስልካችሁ የምትጽፉትን ቃል አስቀድሞ ሲገምትላችሁ ወይም ስህተት ስትሰሩ ግራመርሊ ሲያስተካክልላችሁ፣ ያም ሌላው የኤአይ ዘርፍ ነው። በጤናው ዘርፍ ያለውን ተጽዕኖ ደግሞ ተመልከቱ። አሁን ላይ ኤአይ የኤክስሬይ ፎቶዎችን በማየት ከምርጥ ዶክተሮች በበለጠ ፍጥነትና ጥራት ካንሰርን ወይም ሌሎች በሽታዎችን መለየት ጀምሯል። በሺዎች የሚቆጠሩ የሕክምና መጽሐፍትንና መረጃዎችን በአንድ ሰከንድ ውስጥ አንብቦ ለታካሚው የሚሆን ምርጥ መድኃኒት ይጠቁማል። ይሄ ማለት ኤአይ ሰዎችን ከመርዳት አልፎ ህይወት እየታደገ ነው ማለት ነው። በትምህርት ቤትስ ቢሆን ተማሪዎች አሁን የሚያስቸግራቸውን የሂሳብ ጥያቄ ለኤአይ ያሳዩታል። ኤአይ ደግሞ መልሱን ብቻ ቅንጭብ አድርጎ መስጠት ሳይሆን እንዴት እንደሚሰራ ደረጃ በደረጃ ያስረዳቸው። ልክ እንደ ግል መምህር ጎኖ ተቀምጦ እንደሚያስተምሮት ያስቡት። ታዲያ ይሄ ሁሉ ጥቅም ካለው ለምንድን ነው ሰዎች ኤአይን እንዲህ የሚፈሩት? ስራችንን ሊቀማን ነው፣ ሊቆጣጠረን ነው የሚሉት ስጋቶች በብዛት ይነሳሉ። በሚቀጥለው ክፍላችን እነዚህን ስጋቶች በጥልቀት እንፈትሻለን። ኤአይ የሰውን ልጅ ስራ ይተካል ወይስ ያግዛል የሚለውን ነጥብ እናያለን። ይሄ ክፍል ለሁላችሁም በጣም አስፈላጊ ነው፣ ምክንያቱም የወደፊት ህይወታችሁንና ስራችሁን የሚወስን ጉዳይ ነውና። አሁን ደግሞ ብዙዎቻችሁ በጉጉት ወደምትጠብቁትና ምናልባትም ወደሚያሳስባችሁ ጥያቄ እንምጣ። ኤአይ ስራችንን ይነጥቀናል? ዓለማችንስ ሙሉ በሙሉ ይቆጣጠራል? እውነታውን ፊት ለፊት እንነጋገር ከተባለ አዎ፣ ኤአይ አንዳንድ ስራዎችን ይተካል። ለምሳሌ ዳታ የሚመዘግቡ ተደጋጋሚ ስራዎችን የሚሰሩ እና ቀለል ያሉ የደንበኞች አገልግሎት ስራዎች በኤአይ መተካታቸው አይቀርም። ይሄ መጀመሪያ ላይ የሚያስፈራ ሊመስል ይችላል፣ ግን እስኪ ታሪክን ወደኋላ መለስ ብለን እንይ። የመጀመሪያው መኪና ሲመጣ በፈረስና ጋሪ የሚሰሩ ሰዎች ስራችን አቆመ ብለው ደንግጠው ነበር። ግን መኪናው ከጋሪው በበለጠ በሚሊዮን የሚቆጠሩ አዳዲስ ስራዎችን ከሹፌርነት እስከ መካኒክነት ፈጠረ። ኤአይም ልክ እንደዛው ነው። አሮጌዎችንና አሰልቺ የሆኑ ስራዎችን ሲያጠፋ እኛ ዛሬ የማናስባቸውን አዳዲስና የተሻሉ ስራዎችን ይዞልን ይመጣል። አሁን ላይ ትልቁ ስጋት ግን ኤአይ ስራችን መተካቱ ብቻ አይደለም፣ የሐሰት መረጃዎችን ወይም ዲፕ ፌክስ በብዛት መሰራጨታቸው ጭምር ነው። አንድ ሰው ያልተናገረውን ተናገረ፣
ያላደረገውን አደረገ ተብሎ በቪዲዮና በድምጽ ተቀናብሮ ሊቀርብ ይችላል። ይህ ደግሞ በመካከላችን ጥርጣሬን ይፈጥራል። ስለዚህ ቴክኖሎጂን ስንጠቀም አይቼዋለሁና እውነት ነው ብለን ከመደምደም ይልቅ በንቃት መመርመርና ማመዛዘን ይኖርብናል። ታዲያ ወደፊት ኤአይ ምን ሊመስል ይችላል? ወደፊት ኤአይ ልክ እንደ ጥላ አብረን የሚኖር የግል ረዳታችን ወይም አሲስታንት ይሆናል። ጠዋት ስንነሳ ጤንነታችንን የሚመረምር፣ የዕለት ተዕለት ፕሮግራማችንን የሚያስተካክልና ውሳኔዎቻችንን የሚያቀልልን ይሆናል። ሳይንቲስቶች አሁን እየሰሩት ያሉት ኤአይ የሰው ልጅ እንዲተካ ሳይሆን ከሰው ልጅ ጋር ተቀናጅቶ ሂዩማን ኤአይ ኮላቦሬሽን ዓለምን የተሻለ እንዲያደርግ ነው ትልቁ ቁም ነገር። ኤአይን መፍራት ሳይሆን እንዴት ከሱ ጋር ተቀናጅቶ መስራት እንደሚቻል መማር ነው። ዓለም በእጅጉ እየተቀየረች ነው። እኛም በዚሁ ለውጥ አብረን ካልተቀየርን ወደ ኋላ መቅረታችን አይቀሬ ነው። በሚቀጥለውና በመጨረሻው ክፍላችን እኛ እንደ ግለሰብ በዚህ ኤአይ ዘመን እንዴት ራሳችንን ማዘጋጀት አለብን፣ ምን ነገሮችን ብናደርግ ከዚህ ቴክኖሎጂ ተጠቃሚ እንሆናለን የሚለውን ተግባራዊ ምክር እናያለን። ይህ ክፍል እንዳያመልጣችሁ፣ ምክንያቱም ነጋችሁን ዛሬ የምትወስኑበት ክፍል ነውና። እንግዲህ ስላለፉት ደቂቃዎች ስለ ኤአይ ብዙ ነገር አይተናል። ከመጀመሪያው አጀማመሩ ታሪኩ አንስቶ እስከ ዛሬው ተጽዕኖ እንዲሁም ስጋቶቹና የወደፊት ሁኔታዎች በጥልቀት ተመልክተናል። አሁን ግን ትልቁና የመጨረሻው ጥያቄ የሚሆነው ለመሆኑ እኔ ምን ማድረግ አለብኝ የሚለው ነው። መጀመሪያ የምነግራችሁ ነገር ኤአይን በፍጹም አትፍሩት። አንድ ነገር ልንገራችሁ፣ ኤአይ ሰውን አይተካም። ነገር ግን ኤአይን መጠቀም የሚችል ሰው ኤአይን የማይጠቀምን ሰው መብለጡ ግን አይቀሬ ነው። ይሄ ነው እንግዲህ የዛሬው ዓለም እውነታ። ስለዚህ አዳዲስ የኤአይ መሳሪያዎችን መሞከር ጀምሩ። ቻት ጂፒቲን ጠይቁት። ምስል የሚሰሩ ኤአይዎችን ተመልከቱ። ስራችሁን እንዴት እንደሚያቀሉላችሁ ዛሬውኑ መመርመር ጀምሩ። ሁለተኛ፣ ሰው መሆናችሁን በፍጹም አትርሱ። ኤአይ በሚሊዮን የሚቆጠሩ መረጃዎችን በጥቂት ሰከንድ ሊያቀነባብር ይችላል። ግን እንደ ሰው ልጅ ስሜት የለውም፣ ጥልቅ የሆነ የፈጠራ ችሎታ የለውም እና ከሁሉም በላይ ደግሞ ሌላውን ሰው የመረዳትና የማዘን አቅም የለውም። እነዚህ የእኛ የሰዎች ልዩ ስጦታዎች ናቸው። ቴክኖሎጂውን ለእውቀትና ለስራ ተጠቀሙበት። ሰብአዊነታችሁንና ለሰዎች ያላችሁን ክብር ግን በከፍተኛ ሁኔታ አስጠብቁ። በመጨረሻም መማራችሁን ለአፍታም ቢሆን አታቋርጡ። ዓለም በየቀኑ በከፍተኛ ፍጥነት እየተቀየረች ነው። ዛሬኛ እዚህ ያወራንበት ኤአይ ነገ ሌላ ደረጃ ደርሶ ሊጠብቀን ይችላል። ስለዚህ ዜናዎችን ተከታተሉ፣ አዳዲስ ነገሮችን አንብቡ። እኔም በዚህ ቻናል ሁሌም አዳዲስና ጠቃሚ የሆኑ መረጃዎችን እንዲሁም ስራችሁን የሚያቀሉላችሁ አሰራሮችን ይዤላችሁ ቀርባለሁ። የዛሬው ቆይታችን ይህን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለጓደኞቻችሁ ሼር አድርጉላቸው። የእናንተ አስተያየት ለእኔ ትልቅ ዋጋ ስላለው ከታች ባለው ኮሜንት መስጫ ሳጥን ላይ ማንኛውም ሀሳብ ጻፉልኝ። በተለይ ስለ ኤአይ ያላችሁን ማንኛውም አይነት ጥያቄ አጋሩኝ። ሁሉንም ኮሜንቶች አንድ በአንድ መልሳለሁ። እንዲሁም አዳዲስ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩኝ።